ክርስቲያን ማለት የድሆች እምነት እስከሚመስል ድረስ ግን አይደለም። መስራት ጥረህ ግረህ ወዝህን አፍሰስ መጽሐፍ ቅዱሳዊ መመሪያ ነው። ይሄን መተግበር ኃጢአት አይደለም። ባይለጸጋ መሆን ያስፈልገናል። ብቻ ግን ብልጽግናው ይሄ ኢኮኖሚው አምላክ እንዳይሆንብን ጣዖት እንዳይሆንብን ነው መጠንቀቅ ያለብን። በኢኮኖሚው ላይ ካላደግን አሁን የምንላቸውን ነገሮች እንዴት አድርገን እናሳካቸዋለን? የአብነት ትምህርት ብንል የተማረ ሰው እንዴት አድርገን እንቀጥርላቸዋለን? ሰንበት ትምህርት ቤት ብንል የተማረ ሰው እንዴት አድርገን እንቀጥርላቸዋለን? ወይስ እንዳሁኑ ዝም ብሎ ነይነይም እያሉ ይሄዱ ነው? አይሆንም። ኢኮኖሚውም ላይ ማህበራዊውም ላይ መንፈሳዊውም ነገር ላይ አተኩረን እንድንሰራ ነው የሚጋብዘው። የሚመረጠው ሰበካ ጉባኤ ይህን ታሳቢ ያደረገ ሊሆን ይገባል ነው መጀመሪያ። አሁን እስካሁን እገሊት ቆራቢት ናት፣ እገሌ ቆራቢ ነው፣ ቤተ ክርስቲያን ይመላለሳል ሁል ጊዜ አይጠፋም፣ እሱ አትጠፋም፣ እሱን እንምረጥ ነው። ልክ ነው። ይሄ የመጀመሪያው መስፈርት ነው። ቆራቢ ነው ማለት በንስሐ ሕይወት ይመራል፣ ራሱን ያርማል፣ ያዳምጣል ማለታችን ነው። ይሄ መቼውንም መስፈርት ነው። ግን የትምህርት ዝግጅት አለው ወይ? የሥራ ልምድ አለው ወይ? መስፈርት አይደለም እስካሁን። በዚሁ አካሄድ ሰበካ ጉባኤ እየመረጥን የምንሄድ ከሆነ ይህን መሪ ዕቅድ እንዴት አድርገን ነው የምንተገብረው? አባቶች አይቻልም። ስለዚህ ሰበካ ጉባኤ ስትመርጡ እንዲያው ከግል ጥቅም አንጻር እንዳታዩት። ከተማ ላይ መቼም ሰልጥናችኋል አታደርጉትም። አሁን ገጠር ላይ ከኛ ቤተሰብ አይውጣ ነው፣ ከኛ ዘር አይውጣ። ሰበካ ጉባኤ ምርጫ ማለት ሁልጊዜም በዚህ ዓመት አባቱ ተመርጦ ከሆነ የሚቀጥለው 3ኛው ዓመት ላይ ደግሞ ልጁ ይመረጣል። እንዲህ አይነት አመራረጥ አለ። ለቤተ ክርስቲያን ይጠቅማል፣ እውቀት አለው፣ አቅም አለው የለም። ይሄ ከተማው ላይ ይኖራል ብዬ አላሰብም። ግን አንዳንድ ጊዜ እገሌ ይግባልን ብሎ አሁን ካህናቱም የራሱን አድማ ይፈጥራል። እገሌን ነው ዛሬ ማሾም ያለብን። ለምንድን ነው ብንለው ግን ምክንያት የለውም። አሁን የምንለውን ታሳቢ ያደረገ እይታ ኑሮት አይደለም። ሰንበት ተማሪዎቹም እንደዛው እገሌን ነው ማስመረጥ ያለብን ይላሉ። ለምንድን ነው ቢባሉ መልስ የለም። ከዚህ በኋላ ግን እንደዛ ሳናደርግ በግል የተጋጨን ብንሆን እንኳን ለቤተ ክርስቲያን ይጠቅማል፣ ይሄ ሰው ትጠቅማለች ብሎ እውቀትን ታሳቢ ያደረገ ምርጫ ብናደርግ ጥሩ ነው። ከዚህ ጋር ግን እንደተባለው ሰበካ ጉባኤ በሳምንት አንድ ቀን ተሰብስቦ ወስኖ እዛ በኋላ ወደ ኑሮ ነው የሚገባው። እሱ የወሰነውን የሚያስፈጽም አካል ያስፈልጋል። አስተዳዳሪ፣ ቢያንስ አንድ ሂሳብ ሰራተኛና ጸሐፊ ሆኖ የሚያገለግል ደግሞ አንድ ሰው በቋሚነት መቅጠር። አሁን ጸሐፊ ስን ምንድን ነው? ያው የሰበካ ጉባኤው ጸሐፊ የምንለው አለ። ራሱን የቻለ ግን በእያንዳንዱ ቃለ ጉባኤውን በስነ ስርዓት የሚጽፍ፣ የሚያዘጋጅ፣ የሚያስፈርም፣ ከዛ ደግሞ ያ ብቻ ላይሆን ይችላል ስራው ሂሳብ ስራውን አብሮ ጨምሮ የሚሰራ ይሄ ሰው ያስፈልገናል። አባቶች የሚባክነው ሳንቲም 2 ሰው ይቀጥራል እንኳን አንድ ሰው የሚባክነው ሳንቲም አዋቂ በማጣቱ ማለት ነው። ስለዚህ እንደ መድኃኔዓለም ያው ጀምራችኋል፣ ጥሩ ነው። ማስታወቂያ ይሁን አይሁን ይሄ ጥሩ ነገር ነው። በማስታወቂያ ይሁን ጥሩ ነው። ጥሩ እሳቤ ነው። እኔ በጣም ደስ ብሎኛል እዚህ መደረሱ። እመቤታችንም ከሌለ ሂሳብ ስራውን በእውቀት አብሮ የሚሰራ እነዚህን ካላደረግን ማደግ አንችልም። አንድ መነኩሴ አንድ ቄስ አስተዳዳሪ አድርገን ምን ተምን ያደርገዋል? እውነት ለመናገር የለም። ስራ ውሳኔያችሁን ማስፈጸም አይችልም። ቢያንስ ከስሩ እንዲህ የሚያግዝ ሰው ሲቀመጥ ገንዘቡ በአግባቡ ይያዛል፣ ማኔጅ ይደረጋል። ሰበካ ጉባኤው ከዛ እቅድ እያወጣ በቃ ይሄን ተግብሩ እያለ እየመራ ይኖራል። ይሄን ለማድረግ እንዲያው ሌላው ባይቻል ይሄን ግን አድርጉት፣ ተመካከሩና ሁሉም ሰበካ ጉባኤ አድርጉት። እንደዛ ቢሆን በጣም ጥሩ ነው። ሌላው ግን እኔ ማመስገን የምፈልገው አሁን እየተደረገ ያለው የአሰራር ስርዓት ወደ ዘመናዊ መምጣታችሁ አባታችን በጣም ደስ ይላል። አሁን ሁለቱንም ያቀናጀ ሰው በየቦታው እየመደባችሁ መምጣቱ
ለአባቶችም እገዛ ለማድረግ መመሪያንም ተቀብሎ ከመፈጸም አንጻር በጣም ደስ የሚል ስለሆነ ይሄ የያዙትን የአሰራር ስርዓት አጠናክረው ይቀጥሉ። እግዚአብሔር እድሜና ጤና ይስጥልኝ። ጥቅል ባለ መልኩ ይህን የበጀት ዓመቱን እቅድ በአግባቡ ለመተግበር መሰናሰል አለብን ብዬ አስባለሁ። ማለት ሰበካ ጉባኤው አለ፣ የማህበረ ቅዱሳን ልጆቻችን አላችሁ፣ የሰንበት ትምህርት ቤት አሁን ወጣቶች አላችሁ፣ በብዙ ነገር የምታግዙ አብራችሁ ከሰበካ ጉባኤው ጋር ስሩ። እንደ ሰሜን ወሎ ሀገረ ስብከት ምእመናኑ እንድታውቁ የምፈልገው አሁን ማህበረ ቅዱሳንን በአግባቡ ነው እየተጠቀምን ያለ ነው። አቅርበን በር ከፍተን የእናተ ቤት ነው ብለን መስሪያ ቤታችንን ይሄ የ10 ዓመት መሪ ዕቅድ እንዲተገበረን ያገዘው የማህበሩ አባል ነው፣ የማህበሩ ልጆች ናቸው እንደ ሀገረ ስብከት። ስለዚህ እኛ ምን እናደርጋለን? ዓመታዊ ስብሰባ ሲኖረን የአንድን ወረዳ ስራ አስኪያጅ እንደምንጠራ ሁሉ የእያንዳንዱን ወረዳ ማዕከል አሰብሳቢዎች እንጠራለን። አብረው ተሰብስበው ተልእኮ ይዘው እንዲሄዱ ነው እያደረግን ያለ ነው። ሄደው በየወረዳው እያገዙ ነው። ስለዚህ የማህበሩ ልጆችም ጠንከር ብላችሁ ቤተ ክርስቲያን በሚፈለገው ልክ ከዘመነች እናንተ ሊሆን የምትፈልጉት ከተሰራ ማህበሩ እኮ አያስፈልግም። ይገባችኋል? ማህበሩ አያስፈልግም እኮ። ዋናው የማህበሩ መደራጀት በእውቀት፣ በገንዘብ፣ በጉልበት ቤተ ክርስቲያን ለመርዳት ነው። ይህንን ዓላማውን ከግብ እንዲያደርስ የወረዳ ቤተ ክህነት ሰራተኛ፣ የሀገረ ስብከት ሰራተኛ፣ ሊቀ ጳጳሱ ክፍት አድርጎ አቅጣጫ ሰጥቶ ስራ ማለት ይጠበቅብናል። ቤተ ክርስቲያን በምትፈልጉት ልክ ከዘመነች በኋላ ማህበር የሚለውን ነገር ልተውት ትችላላችሁ። ስሙ አይደለም የሚጠቅመው ስራው ስለሆነ፣ ከዚህ አኳያ አደራችሁን አብራችሁ ስሩ፣ አትናናቁ። የባብነቱ የመጣን ሰዎች በመሆናችን ሳይንሱ ላይ እጥረት ይኖርብናል። በዚህ አትናቁን። የማህበሩ ልጆች ደግሞ በሳይንሱ ብቻ የመጡ ናቸው፣ እኒህ በስማም ያላሉ እያላችሁ አታግሏቸው። አይን የጆሮን ስራ ይሰራ፣ አይን የጆሮን ስራ ይሰራ፣ ጆሮም የአይንን ስራ ይሰራ። የእነሱን ስራ እኛ አንሰራውም፣ የእኛን እነሱ አይሰሩትም። አንድ ላይ ስንሆን አይንም ጆሮም አፍንጫም ምላስም እግርም እጅም ሲንቀሳቀሱ ጥሩ ውጤት እንደሚኖረው ማህበሩም እኛም ካህናቱም ሰንበት ተማሪውም አንድ ላይ ሆነ ስንንቀሳቀስ ቤተ ክርስቲያኗ ሙሉ አካል ይኖራታል። ከዚህ አኳያ አትለያዩ፣ አደራችሁ። አንድ ግብ እያለን መዝረክረክ የለብንም። ባካሄድ አንድ ላይ ሆነን መስራት አለብን ብዬ አስባለሁ። ሰበካ ጉባኤውን በስነ ስርዓት አግዙት። ምክንያቱም የትሩፋት ነው። ሰበካ ጉባኤውም ውሳኔ ላይ አትግቡ እንጂ ግባት በመስጠት ሀሳብ በመስጠት በመደገፍ አብራችሁ እጅ ጓንት ሆናችሁ ስሩ ለማለት ነው። በዚህ መልኩ ንበርታ። እግዚአብሔር ይስጥልኝ።